ስድስት ሰባት ዓመት ይሆናል። እሺ የምን እንደው ትችላለህ አሁን? የቆቅ የድመት እሺ የገድዬ የበግ የፍየል። ስለዚህ አሁን ደግሞ ድመት ለኔም ያው አሰምተኛል የተለያየ ድመት ተቃራኒ ጾታ ሲያስተምራት ይሄ ያነር ድመት ወይ ሲሸፍት አይነት ነገር አለ አይደለ? እሱን ትችላለህ። ስለዚህ ከምን እንጀምር? ከድመት እንጀምር። እሺ መጀመሪያ ምን ልታሳይኝ ፈለግ? በቃ የደከመች ድመት። እሺ እሷን አሰማኝ እስኪ። እሺ ሌላ ሳይሆን የድመት ደግሞ ተቃራኒ ጾታ ሲያስፈልጋት እሺ ደግሞ አነር የሚባለው ወይ ከቤት ይሄ እንትን ብሎ የሚወጣ ድመት እስኪ እሱ እሺ ሌላ ይቀራል እንደው ከድመታ ያጫጫህ አይነቶች ከምትለው ያላልክልኝ የህፃን ድመት ብለልኝ ወይም የግልገሏል እስኪ እሷን ከቻልካት ሞክር። እሺ ሌላስ ደግሞ ይሄ አሁን የቆቅ ነው ያልከኝ? የቆቅ ሌላስ ይመን አሁን ከአዋፋት ደግሞ እነዚህ በራሪ ከሆኑ እንትኖች ምንድን ነው የሚጨው? የጎጉትና ገድዬ። እሺ እና የቆቅ እስኪ ከቆቅ እንጀምራ። በጣም ደስ ያለ። እሺ ከዛ ደግሞ የገድዬን እስኪ እሺ ምን ጎጉትን ያልከኝ? የጎጉትን አረሳው። እሺ ሌላ እንደው የምታስመስለው ምን አለ? ሌላ የትንሽዬ ውሻ። እሺ ውሻ እስቲ እሺ ሌላ ደግሞ የበግና የፍየል ብለኸኛል። እሺ እስኪ የፍየሏን ደግሞ እንስማ። የበግን ያልከኝ? እሺ የበጓን ደግሞ እሺ ሌላስ? ሌላ የአንበሳን ድምጽ ከየት አገኘው? አሁን እነ ፍየል እነ ድመት ምናምን ያስመስልካቸው ድምጾች በሙሉ ያው እንትን ያሉ ነው። እንደው የአንበሳን ከየት አግኝተህ ለመደ? አይ ከቲቪ ኦኬ ቲቪ ተከታተለ። እሺ እሱን በልልኝና ያው ስራ እየተፈለክ ነው መሰለኝ። እሺ እሺ እነዚህ ማስመሰል እንደው እነዚህ ስታስመስል ምን ይሉሃል ሰዎች? አይ በተለያየ ስም ድመት እያሉ ስም ድመት አሉ። ስም ድመት ነው የሚሉ። እሺ እንደው ምን አለ ገጠመኛለህ ከዚህ ጋር ተያይዞ እንደው ስትል ምን ስትል እንትን ያለህ? አዎ ገጠመኝ አንድ ጭላ መጣ ወደ ገጠር እየወጡ እያለ በኩንታል አዘኝ ከተቱና እሺ ያው ስል የሆነ ሴትዮ በቃ ልግዛ በሞት ያዘ። አንተ ግን ፎጣን ነው ኩንታል ውስጥ የጨመርክበት። ስለዚህ ልግዛ እያለች ለምንች ልግዛ እያለች ስለምንኛ ሳይያት በሰቅተም ባለ። እሺ ወደፊት አሁን እንደው ምን ሌላ ምን ለማስመሰል አሳባል? የነሱን ለማስመሰል የሰዎችንስ እንደው አሁን ለመሞከር አላሰብኩም? አሁን ብዙ አሉ በቴሌቪዥን የምናያቸው የነ ፍልፍሉን እና የነ ሽመልስን ምናምን የሚያስመስሉ ብዙዎች አሉ። አንዱ የነሱን ልሞክር ብለህ አስባል? አላስብም። ለምን? እሺ አይ ጥሩ ተሰጥቶን ያለ። ለማንኛውም እስኪ ለመጨረሻ ጊዜ በቃ የድመት ያጫጫው ዘዴዎችን ራስህ እንትን እያልክ መቱን በለልኝና እንሰነባበት። ግን እንደ ህፃን ምራስ ይችላል። እሺ እንደ ህፃን እስኪ ሞክር። ሲመጣልህ እስኪ ይሄን እንድገምልኝ ራስህ እንድገምልኝ ደስ ይላል።